ክብራትና ክብራን የፎረስት ሚዲያ ተከታታዮች ቅዳሜያችሁ ያማረ እንዲሆንላችሁ እንመኛለን። ከዚህም የሰባሰብናቸውን አዝናኝ ጉዳዮችን እየተመለከትን እንገኛለን። ሌላው የሌላ ሀገር ዜግነት መቀበል ወራድነት ነው ሲሉ የተናገሩት በሀገራችን ታሪክ ላይ ትልቁን አሻራ ያሳረፉት ኮሎኔል አብዲሳ አጋ ናቸው። ሕይወታቸው ካለፈ ጥቅምት 3 ድፍን 41 ዓመት የሚሞላቸው ኮሎኔል አብዲሳ አጋን መዘከር እንጀምራለን። በወለጋ የተወለደው አብዲሳ አጋ የኢትዮጵያን ጦር የተቀላቀለው በ14 ዓመቱ ሲሆን ጣሊያን ኢትዮጵያን ስትወር አገሩን ለመከላከል በሚደረግ ውጊያ ላይ መሳተፍ ጀመረ። እጅግ ዘመናዊ መሳሪያዎች ከታጠቀው የጣሊያን ጦር ጋር በሚደረገው ውጊያ ላይ ባጋጠመው የመቁሰል አደጋ ሕክምና ላይ ከቆየ በኋላ አዲስ አበባ ውስጥ ፒያሳ አካባቢ በሚገኝ ቤት በቁም እስር ላይ ነበር። በኋላ ጣሊያን ኢትዮጵያን እንዲያስተዳድር በሾመችው ግራዚያኒ ላይ የመግደል ሙከራ ከተደረገ በኋላ አብዲሳ አጋና ሌሎች 37 የሚሆኑ የቁም እስረኞች ተጠርጣሪ ተብለው በከባድ ስቃይ እስር ቤት ከቆዩ በኋላ በወቅቱ የጣሊያን ግዛት በነበረችው በሶማሊያ በኩል ወደ ሲሲሊ ተወስዶ በጣሊያን ሀገር የጦር እስረኛ ተደርጓል። በእስር ቤት ጠባዎች ጥብቅ ቁጥጥር የሚደረግበት አብዲሳ እዛው ታስሮ የሚገኝ ሁሊዮ የተባለ የዩጎዝላቪያ ምርኮኛ በጋራ እቅድ በማውጣት ከእስር ቤት ማምለጥ ቻለ። ከእስር ካመለጡ በኋላ ከፋሺስት ጣሊያን ወታደሮች በመደበቅና በመሸሽ ፋንታ በአብዲሳ መሪነትና እቅድ አውጭነት በሌሊት ታስረው ወደ ነበረበት እስር ቤት ተመልሰው ጠባቂዎቹ ላይ ጥቃት በመፈጸም የታሰሩትን እስረኞች በሙሉ ነፃ ማውጣት የኢትዮጵያውያንን ጀግንነት በአድዋ ብቻ ሳይሆን በጣሊያን ምድርም ያስመሰከረ ድንቅ ተዋጊ ነበር አብዲሳ አጋ። የአብዲሳ ጀግንነት በዚህ አላበቃም። ከእስር ቤት ያስመለጧቸውን ሰዎች በማሰባሰብ የራሱን ጦር ካደራጀ በኋላ ጣሊያኖችን በገዛ ሀገራቸው ያንቆራጥጣቸው ገባ። ከአድዋ ጀምሮ የኢትዮጵያውያንን ወኔ የተረዱ ጣሊያኖች የአብዲሳን ጦር በፍርሃት ያዩ የነበረ ሲሆን በተለያዩ ቦታዎች በጣሊያን ጋር በመዋጋት ብዙ ድሎችን እያስመዘገበ ነበር። ቆራጥነቱን የተረዱ ጣሊያኖች የሚያደርጉት ግራ ቢገባቸው ከበርካታ ስጦታዎች ጋር ጦርን ይዞ የጣሊያንን ሰራዊት እንዲቀላቀል መማፀን ጀምሮ ነበር ይላል ያገኘነው መረጃ። የሌላ ሀገር ዜግነት መቀበል ወራዳነት ነው በማለት ለፋሺስት ጦር መዋጋት አገር መክዳት እንደሆነ አስረግጦ የተናገረው አብዲሳ አጋ ትግሉን አፋፍሞ በቀጠለበት ወቅት የሁለተኛው የዓለም ጦርነት ተቀሰቀሰ። የተባበሩት የአሜሪካና እንግሊዝ መንግስታት ከጀርመን ጋር ያበረችው ጣሊያንን እየተዋጉ በነበረ ሰዓት ስለ አብዲሳ ዝና ከሰሙ በኋላ ለጦሩ የሚገባውን ድጋፍ በማድረግ የፋሺስት ስርዓቱን ለማዳከም ከሚያግዙ መንገዶች አንዱ ሆኗቸው ነበር። በድጋፉ በመጠናከር ፋሺስቱን ሰራዊት በማርበድበድ የቀጠለው አብዲሳ የጣሊያን ጦር ተሸንፎ ዋና ከተማዋ ሮም በአሜሪካንና እንግሊዝ የሚመራ ጦር እጅ ስር ከወደቀች በኋላ የሚመራቸው ከተለያዩ አገር የወጡ ወታደሮች በሙሉ ክንዳቸው ላይ የኢትዮጵያን ባንዲራ እንዲያሰሩ በማድረግ የሀገሩን ባንዲራ እያውለበለበ ሮም ከተማ ሲገባ በዓለም አቀፉ ህብረት ጦር ትልቅ አቀባበል ተደርጎለት ነበር። ከዛም በኋላ ከተጨማሪ ወታደሮች ጋር በዓለም አቀፉ ህብረት ስር የሚመራ ጦር መሪ በመሆን ጀርመንን ለማሸነፍ በሚደረገው የመጨረሻ ውጊያ ላይ ተሳትፎ ግዳጁን በሚገባ በመወጣት የኢትዮጵያን ባንዲራ ከእጁ ሳይለይ በርካታ የጀርመን ከተሞችን ነፃ ማውጣት ችሎ ነበር። ምንጫችን አብዲሳ አጋ በኢጣሊያ በረሃዎች የተሰኘ መጽሐፍ እንደሆነ ለክብራትና ክብራን አድማጭ ተመልካቾቻችን በዚህ አጋጣሚ ለመግለጽ እንወዳለን። ይህ ፎረስት ሚዲያ ነው። ፎረስት ሚዲያን ሁሌም ከሰኞ እስከ ቅዳሜ የተለያዩ መረጃዎችን እያካፈልናችሁ እንገኛለን። በርካታ የሆኑ አድማጭ ተመልካቾቻችንም ለኛ ላይክ እንዲሁም ሰብስክራይብ እያደረጋችሁ ቪዲዮዎቻችንን ስለምትከታተሉልን ከልብ አድርገን እናመሰግናለን። ቅዳሜ ሁልጊዜም ከዚያም የቀነጫጨብናቸውን መረጃዎች የምናካፍልበት ነው። ከዚያም ለቅዳሜ የሚሆኑ አስገራሚና ትምህርት ሰጪ የሆኑ መረጃዎችን ልታካፍሉ ለምትፈልጉ በኮሜንት ላይ ጻፍ አድርጉልን፣ በአክብሮት እንቀበላለን። ፎረስት ሚዲያን ላይክ አድርጉ፣ ሼር አድርጉ፣ ደውሏን በመጫን ደግሞ ሰብስክራይብ እንድታደርጉ በታላቅ አክብሮትና ፍቅር የምጋብዛችሁ
ጋዜጠኛ ተስፋዬ ገብረ ማርያም ከአዲስ አበባ ኢትዮጵያ ነው። በያላችሁበት ሰላም ሁኑልኝ።